ነገር በስፋት ጥያቄ የሚያስነሳ ጉዳይ እንደሆነ መናገር ይቻላል። በማህበራዊ ትስስር ገጿ ላይ ያሰፈረችው ነገርን አለ። በእርግጥ ከጤንነት ጋር በተገናኘ ወይ አሟት ነው እንዳንል ደግሞ አክቲቭ እንደነበረች የሚያሳዩ ምስሎችን ተመልክተናል። ግን እንደ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት ትልቁ የሸገር ደርቢ ፕሮግራም ላይ ልትገኝ ይገባል የሚል ሐሳብ ያለኝ፣ ካልሆነ ቦታውን እንግዲህ ማስረከብ ነው፣ እግር ኳስ ለሚወዱ ሰዎች መስጠት ነው ብዬ አስባለሁ። 2.5 ሚሊዮን ብር በወጣበት እንግዲህ ጥበብ ቀሚስ አንቨርሰሪያቸውን ያከበሩት አምለሰት ሙጬና ቴዲ አፍሮ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩና ሰዎች ሲቀባበሏቸው የነበሩትን ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች ውስጥ መካከል አንዱ ቴዲ አፍሮ 15ኛ ዓመት የአንቨርሰሪ በዓሉን እያከበረ ባለበት ሰዓት ብዙዎችን ያነጋገረ ነገር ተፈጥሯል። ምንድነው እሱ የሚለውን አብረን እንመለከታለን። ከዛ በመቀጠል ደግሞ ማስተዋል ወንደሰን ተቃውሞ ገጥሟታል። ምንድነው ተቃውሞ የገጠማት፣ በማን ነው ተቃውሞ የገጠማት የሚለውንም በቪዲዮአችን አብረን የምንመለከት ይሆናል። እንዲሁም ፍራኦል ኢቴቻና ተመር የምትባለው ግለሰብ እስካሁን አለመስማማታቸው ብዙዎችን ግራ እያጋባ ይገኛል። ያው በምን ምክንያት እንዳልተስማሙ ያው ማስረጃዎችንም አቅርበው መስማማት አልቻሉም። ስለነሱም የተባሉ አንዳንድ ነገሮች አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናል አዲስ ሲሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ምንም እየተደረገ አይደለም ቻናላችን፣ ያው አዲስ ቻናልም ስለሆነ ሰብስክራይብ በጣም ያስፈልገኛል። ያው 1000 እስክንገባ በጣም ሊያለፋኝ ስለሚችል ከቻላችሁ ሰብስክራይብ እያደረጋችሁ ብታልፉ ደስ ይለኛል። እንዲሁም ይሄንን ቪዲዮ ላይክ በማድረግ እንጀምረው። ወደ ዛሬ ቪዲዮቻችን እንሂድ። አበሻ እዚህ ሀገር የሚነዳው መኪና የለም አምጡልኝ። ከተሙ የሚባለው ኢትዮጵያዊ ጀምሮ ትራክ የሚነዱትን ጠይቋቸው። ተሙን ስንት ብር ገዛው ብትለው ትልቁ $35,000 ነው፣ የተነዳ ነው ገዛውት ይላል። አዲስ ብትገዛ ስንት ነው ትራክ? ምናልባት እንደ ነጮች እንደ አሜሪካን ኤግልስ 18 ዊለር ወደ 1500 ያላቸው ምናልባት እንደምናም ፍራይት ነው የሚባሉ እነዚህ ጭነት ትልልቅ ነጮች ካምፓኒዎች እና ጥቁሮች ያላቸው የራሳቸው መኪና ሀቢ ስለሆነባቸው ፍላጎታቸው ስለሆነ ሁልጊዜ በዚያ ስራ ላይ ስላገኙት ለመዝናናት የብር ወይ ደግሞ ነሐስ መሪ ያለው አለ። መተኛው የተለየ በብር የተሰራለ በነሐስ የተሰራለ ሪሙ በጣም እጅግ ኤክስፔንሲቭ አለ። ይሄ ደግሞ እስከ $400,000-500,000 ይደርሳል። ትልቁ ግን $250,000 ነው። ይሄም ራሱ የአበሻ መኪና ግን ትልቁ አዲሱ $90,000 ነው። የፈለገው ቢወደድ $120,000 ነው። አዲሱ ዚሮ ማይሌጅ እያንዳንዱን እኔ አውቀዋለሁ። የትራንስፖርቴሽን ቢዝነስ ብትለኝ እያንዳንዱን የአይቲ ቴክኖሎጂ ብትል እያንዳንዱን የበላው ሰው ነው። ልትዋሸኝ አትችልም። ፍራኦል አዲስ መኪና ቢሸጥላት እንኳ ዲለር ነው መሄድ ያለባት። የለውም አዲስ መኪና $160,000-150,000 የትኛው መኪና ነው የሚሸጥ? ያውም አበሻ ጀማሪ ለጀማሪ ገንዘብ ለማግኘት 30,000 ታገኛኛለች ብሎ ሽጦልኝ ዝም ብዬ ከሰጠሽው ሰጠውት ነው የሚባለው። ገንዘብ ነው፣ ብላክ ማርኬት ተቀያየራላችሁ፣ ፍርድ ቤት መሄድ አትችልሽም። ስለዚህ ግሪሳ 9000 ግሪሳ መሀይም ነው። ፍራኦል ኢቴቻ ስህተት የለበት፣ ሊያጭበረብር ይችላል፣ ነጋዴ ነው። እዚህ ከተማም ፀጉሬን ተስተካከል ነግረውኛል። 2 ሰዎች አስተካካዩና ሌላ ሰው ጠየቀው 5,000 እያስከፈለ በተክላላ መልሷል። እዚህ ከተማ ተቃዋሚ ያለው አለ። ከዚያ አስጠይቀው ሰውየው ሲጠይቀው እኔ እየሰማሁት አዎ ትክክል ነው አለው። ምንድነው ስለው 5,000 ያስከፍላል፣ ተክላላ መንጃ ፈቃዳቸው ሪቮክ ነው አለ። ሰማው ዝም አልቆየውና ምን አልኳቸው? ታዲያ እነዚህ ሰዎች ወደ ፍርድ ቤት ለምን አልሄዱም? አይ ትምህርት ቤቱ ተዘግቷል አሉ። መዘጋት ብቻ አይደለም በፍትሐ ብሔርም ያስከሳል፣ ክራይም ነው። ያለ እውቀት ያንን አጭበርብሮ መክፈት አይቻልም።
ፍራኦል ኢቴቻ ትምህርት ቤት ሲከፍት ዝም ብሎ አይደለም። እንደ አዲስ አበባ ኦሮሚያ ክልል የአማራ ክልል የምትለው በጉቦ በዘመድ ትምህርት ቤት የመንጃ ፍቃድ ትምህርት ቤት የምከፍተው አይደለም። እዚህ ሀገር እያንዳንዱ ነገር ሲስተም በኮምፒውተራይዝ የታገዘ ነው። ኢንስፔክሽን አለ። ምን ያህል እንደምትከፍ ቦታው ይታያል። ያለ የመኪና ብዛቶች ይታያል። የትምህርትህ ላይሰንስ ይታያል። ኤቭሪቲንግ። ከዚያ በኋላ ጋቨርንመንት ዲስ ኢዝ አሜሪካ ነገር ሰሞኑ ብዙዎችን ግራ እያጋባ ይገኛል። ምንድነው ያው ፍራኦል ኢቴቻ ሁላችንም እናውቀዋለን ብዬ አስባለሁ። በተለይ ደግሞ ቲክቶክ መንደር ላይ የምናዘወትር ሰዎች እናውቀዋለን ብዬ አስባለሁ። በምንድነው የምናውቀው? ያው በእርዳታ ነክ ዙሪያዎች ላይ ነው ራሱ ብዙ ጊዜ የሚያሰማራው። ያው ለብዙዎች ብር በመላክ የተቸገሩትን በመርዳት ምናምን ነው የሚታወቀውና ሰሞኑን በጣም የሆነ ጥያቄ የሚያስነሳ ነገር ተፈጥሮ ነበረ። ከአንዲት ግለሰብ ጋር በጥቅም ዙሪያ ያው ተጋጭተው ነበረ። ምንድነው ያጋጫቸው? ግለሰቧ አጭበርብሮኛል እያለች ማስረጃዎችን ይዛ እየመጣች ነው እና እሱ ደግሞ ምንም አይመለከተኝም ተስማምተሽ ነው የገዛሽው በማለት ከፈለግሽ አንቺንም እከስሻለሁ በማለት ብዙ ነገሮች ተፈጥረው ነበረ እና ይህ ነገር ብዙዎችን እያነጋገረ ነበረ። ያው ከአነጋጋሪ ነገሮች ውስጥ አንዱ ያው ሞጣ ቀራኒ ነው። ስለዚህ አንዳንድ ነገሮችን ብሏል። እሱ ምንም አላጠፋም ቢዝነስ ነው እያለ ያለው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? 2.5 ሚሊዮን ብር በወጣበት እንግዲህ ጥበብ ቀሚስ አንቨርሰሪያቸውን ያከበሩት አምለሰት ሙጬና ቴዲ አፍሮ የ15ኛ ዓመት የትዳር አንቨርሰሪያቸውን በዛሬው ቀን በምታዩት መልኩ አምለሰት ሙጬ ለዚህ ጥበብ ቀሚሷ ያወጣችው 2.5 ሚሊዮን ብር የሚገመት ልብስ ሲሆን እስከዛሬ ብዙ አንቨርሰሪዎች ተደርገዋል። እንደዚህ አይነቱ አንቨርሰሪ ለልብስ ብቻ ይህን ያህል ብር የወጣበት አንቨርሰሪ ተደርጎ እንደማያውቅ ነው መረጃዎች እየወጡ የሚገኙት። በአሁኑ ሰዓትም የእነሱ ቪዲዮ ሙሉ ቲክቶክን ተቆጣጥሯል ማለት ይቻላል። በዚሁ አጋጣሚ አምለሰት ሙጬንና ቴዲ አፍሮን እንኳን ለ15ኛ ዓመት የትዳር የጋብቻ ዘመን አደረሳችሁ ማለት እንወዳለን። እስኪ ቴዲ አፍሮንም አምለሰትንም የምትወዷቸው እንኳን አደረሳችሁ፣ እንኳን ደስ አላችሁ በሏቸው። እንግዲህ ቴዲ አፍሮና አምለሰት ሙጬ በ15ኛ ዓመት የአንቨርሰሪ ባህላቸው ላይ ያደረጉት ልብስ ብዙዎችን እያነጋገረ ይገኛል። ምንድነው እሱም ያው እንደተመለከታችሁት 2.5 ሚሊዮን ብር አወጣ የተባለ አልባሳት ነው ለብሰዋል እየተባለ ያለው እና በጣም ይገርማል። 2.5 ማለት በጣም ብዙ ብር ነው እንደኔ። እስቲ ቪዲዮን ተመልክተነው እንመለስ። ፕሮግራሙ ላይ የተቀረጹ አንዳንድ ምስሎች አሉ፣ እሱን ተመልክተነው እንመለስ። Rasta. Yamral. Oh. Hey. What are they? What are they? What? እንደተመለከታችሁት ያው የነበሩ ታዳሚዎች ነበሩ። እነ ሉላ ገዙም መመልከት ይችላል። ያው ታደለ ሮባን አይተናል። ያው ይህ በስሱ ነው። ብዙ ታዳሚዎችም ነበሩ የቴዲ አፍሮን ፕሮግራም ሲቀላቀሉ የነበሩ ማለት ነው። እና ይህ ነገር በአሁኑ ሰዓት ብዙዎችን እያነጋገረ ይገኛል። በተለይ ደግሞ 2.5 ያወጣው የለበሱት አልባሳት በጣም ብዙዎችን እያነጋገረ ይገኛል። እንዴት ናችሁ ቤተሰቦች? ሰላም ሰላም ብያለሁ። ትናንት እንግዲህ አዲስ አበባ ስቴዲየም ላይ የሸገር ደርቢን ከረጅም ጊዜ በኋላ በመዲናችን አዲስ አበባ በውብ ሁኔታ በሁለቱም ክለቦች ደጋፊዎች አማካኝነት ተመልክተናል። በጣም የሚደነቅ ነው። ይህንን ላከናወኑ ምስጋና ይገባቸዋል። ግን የአዲስ አበባ እግር ኳስ ፌዴሬሽን ያዘጋጀው ውድድር እንደመሆኑ መጠን የፌዴሬሽኑ ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን እዚህ ፕሮግራም ላይ አልነበረችም። በስራ አስፈጻሚ ላይ የተመደበችው አርቲስት ሀረገወይን አሰፋ ተገኝታለች። አርቲስት ማስተዋል ትልቁን የሸገር ደርቢ ላይ ለምን አልተገኘሽም የሚለው ነገር በስፋት ጥያቄ የሚያስነሳ ጉዳይ እንደሆነ መናገር ይቻላል። በማህበራዊ ትስስር ገጿ ላይ ያሰፈረችው ነገርን አለ። በእርግጥ ከጤንነት ጋር በተገናኘ ወይ አሟት ነው እንዳንል ደግሞ አክቲቭ እንደነበረች የሚያሳዩ ምስሎችን ተመልክተናል። ግን እንደ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት ትልቁ የሸገር ደርቢ ፕሮግራም ላይ ልትገኝ ይገባል የሚል ሐሳብ አለኝ።
ካልሆነ ቦታው እንግዲህ ማስረከብ ነው፣ እግር ኳስ ለሚወዱ ሰዎች መስጠት ነው ብዬ አስባለሁ። ከዚህ በፊትም እንደነገርኳችሁ ይህ ነገር መነሳቱ አይቀርም። በተለይ ደግሞ የማይገባው ቦታ ላይ አንድ ሰውን ስናስቀምጥ የማይመለከተው ቦታ ላይ ለስልጣን ስንሾም እንደዚህ አይነት ነገር እንደሚፈጠር ግልጽ ነው እና ይህ ነገር በጣም ብዙዎችን በአሁኑ ሰዓት ቅር እያሰኝ ይገኛል። በተለይ ደግሞ ሸገር ደርቢ ማለት ሁላችንም እናውቀዋለን። አዲስ አበባ ላይ የሚደረግ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉት ትልቅ ጨዋታ ነው። ያው በኢትዮጵያ እግር ኳስ ፌዴሬሽን የሚመራ ሆኖ እና እንዴት ምክትል ፌዴሬሽን ሆነሽ እንዴት አትመጭ በማለት ብዙዎች ቅሬታቸውን እያሰኙ ይገኛል። አሁን ይህ የተመለከታችሁት ግለሰብ ጋዜጠኛ ነው እና ከጋዜጠኞችም ትችት እየደረሰባት ነው። ከዚህ በፊትም እነ ኤፍሬም የማነ የምናውቃቸው ሁላችንም እነ ኤፍሬም የማነም እንደዚህ አይነት አስተያየቶችን እየሰጡ ነበረ። የማይመለከተውን ሰው እንዴት እዛች ጋር ትሾማላችሁ በማለት ቅሬታቸውን እያሰኙ ነበረ። ይህ ነገር ሳይቆይ እንደዚህ አይነት ነገር መፈጠሩ ብዙዎችን እያነጋገረ ይገኛል። ቁማር ኢትዮጵያ ውስጥ ማን እንደሚጫወትና ምን ያህል ትራንዛክሽን እንደሚካሄድበት ለማወቅ ሲምፕል ኤግዛምፕል ልንገራችሁ። ከዚህ በፊት የኢትዮጵያ ንግድ ባንክ ኤቲኤሞች ከ9 ሰዓት እስከሆነ ሰዓት ድረስ ለትንሽ ሰዓታት ድረስ ሀክ ተደርጎ ነበር። በዚህ ውስጥ ሚሊየንስ ብሮች ተወስደዋል። የወሰዱት ደግሞ በብዛት የዩኒቨርሲቲ ተማሪዎች ናቸው። እንደዛ ነው የተዘገበልን። እንግዲህ የኢትዮጵያ ንግድ ባንክ ብሩን መልሱ ብሎ ስማቸውንና ፎቶቸውን በየብራንቹ ለጥፎ ነበር። ብዙዎቹ አልተመለሰም። እነዚህ ያልመለሱ ወጣቶች ብሩን ወዴት አረጉት ብሎ ትራንዛክሽናቸው ሲታይ ወደ አቋማሪ ድርጅት ነው። በተለይ ወደ ቫሙስ የተባለ አቋማሪ ድርጅት ነው። አንድ አፍታ እንስማ። ተማሪዎቹ ከንግድ ባንክ የወሰድነው ገንዘብ በአቋማሪ ድርጅቶች ተወስዶብናል አሉ። ከኢትዮጵያ ንግድ ባንክ የወሰዱትን ገንዘብ ወደ አቋማሪ ድርጅቶች ወይም ደግሞ የቁማር ቤቶች አዘዋውሩ ተመራቂ ተማሪዎች ገንዘቡን የመመለስ ባለመቻላቸው ብቻ ጣብቂኝ ውስጥ ገብተዋል ይላል የዲደብሊው ዘገባ። ተማሪዎቹ ከኢትዮጵያ ንግድ ባንክ በቴሌብር አማካኝነት በአቋማሪ ድርጅቶች በከፈቱት አካውንት ያስገቡት ገንዘብ የት እንደገባ አያውቁም ነው የተባለው። ተማሪዎቹ ባሞስ ወደ ተባለው አቋማሪ ድርጅት ከተላለፈ በኋላ በባንኩ የሚገኝ እጃቸው ላይ ስልክ አለ። ወዲያው ሊጫወቱት የሚችሉት ነገር ነው። ስልካቸውን ብድግ አድርገው ሊጫወቱ የሚችል ነው። ትራንዛክሽኑም በዚህ ደረጃ ነው እየተካሄደ ያለው። ሰሞኑን በዚህ በቁማር ምክንያት ህይወታቸው ምስቅልቅል የወጣ ወጣቶች ብቅ ብቅ እያሉ ነው። የባንክ ሰራተኛ ሆኖ መኖር አልቻልኩም፣ ራሴን ላጠፋ ነበር የሚል በቀደም እግረኛው ሚዲያ ላይ እንትን ሲል ሰምታ እዩት። ይህንን ምን ያህል ሀገራችን ላይ ይሄ ሳይለንት ኪለር የሆነ ገዳይ ወጣቶቻችንን ምን ያህል እያጎሳቆለ እንደሆነ ቤተሰብን ምን ያህል እያመሰ እንደሆነ ለመረዳት እነዚህን ወጣቶች ማየት ነው። ኢቢኤስ ላይም አንድ ልጅ እንደዚሁ ቀርቦ ምን እየተደረገ እንደሆነ ሲያወራ ነበር። እዩዋቸው። እንግዲህ ይሄንን ካየን እነዚህ አቋማሪ ድርጅቶች ፍቃድ የሚወስዱት ከብሔራዊ ሎተሪ አስተዳደር ድርጅት ነው። ኢትዮጵያ ውስጥ ሲጀምር ቁማር አልተፈቀደም። በሎተሪ እጣ በሚል ነው ፍቃድ የሚያወጡት። ፍቃድ ካወጡ በኋላ የሚያጫውቱት ግን አቋማሪ ቁማር ላይ ነው የተሰማሩት። እነዚህን እንግዲህ በማውጣት ሂደት ውስጥ ብሔራዊ ሎተሪ ትውልድን በመግደል ሂደት ውስጥ አንደኛው ተጠያቂ ነው። የአንድ ሀገር ከእንትኑ ድርጅት ሆኖ የአንድ ሀገር የራሱን ዜጋ ለመግደል ይህን ያህል መጨንከንና ይህን ያህል ዝም የተባለበት ምክንያት ብሔራዊ አስተዳደር ድርጅት፣ በዛ ላይ ደግሞ አንድ ግለሰብ እዛ ውስጥ ያለ አንድ ግለሰብ የህዝብ ግንኙነት ኃላፊና ፍቃድ የሚሰጥ አንድ ሰው ከፈረንጆቹ ጋር ከቼክ ሪፐብሊካውያን ጋር ከናይጄሪያውን ጋር ያልተፈቀዱ የቁማር እንትኖችን ፍቃድ በመስጠት እንግዲህ ወጣቶቻችን ይሄን ያህል እንትን እያሉ ነው ያሉት። ነገ በጣም ብዙ ወጣቶች ደቡብ ክልል ላይ ራሳቸውን ያጠፋሉ። የቤተሰቦቻቸውን ውርስ ሸጠው ያበዱ ወጣቶች እብድ ላይ ያሉ ጎዳና ላይ ወጡ ወጣቶች አሉ። ዝም ሊባል አይገባም። የሚመለከታቸው አካላት ቴሌ በዚህ ውስጥ ተባባሪ ነው። በቴሌ ብር አማካኝነት እነ ቻፓ እነ ይሄ ገንዘብ ትራንዛክሽን የሚያካሂዱ ዲጂታል ገንዘብ የሚያስተላልፉ አካላት አይዋቸው ይመለከተናል፣ ትውልድ ላይ ይመለከተናል የምትሉ ወንጀል ላይ ይመለከተናል የምትሉ አካላት ነገ ከነገ ወዲያ እየበዛና ሶሻል ምስቅልቅሉ መያዝ መጨበጥ እስኪያስቸግር ድረስ ይመጣል። በጣም የሚያናድደው ነገር ደግሞ እነዚህ ቁማር ድርጅቶች አገር ውስጥ ኢንቨስት አያደርጉም። ሲጀምር ብሩን ወደ ዶላር እዚህ ተወካይ ያላቸው ባንዳ ወደ ዶላር ይቀይሩላቸዋል። በኬንያ በኩል አድርገው ወደ ሀገራቸው ነው ይዘው የሚሄዱት። ቼክ ሪፑብሊኮች አሉ፣ ናይጄሪያውያን አሉ፣ ኬንያውያን አሉ።
ይመለከተናል የምትሉ ሳይቃጠል ለቁማር መጥፎነት ሁሉም በየቦታው እየተናገረ ይገኛል። ግን መንግስት ምን እስከሚሆን እንደሚጠብቅ በጣም ግራ ገብቶኛል። እኔ በተለይ እንዴት ዝም ብሎ የሁላ ነገሮችን እስኪፈጠር እየጠበቀ እንደሆነ ያው ወጣቱ ምን እየሆነ እንደሆነ ሁላችንም የምናውቀው ነው። እና መንግስት ይሄ ነገር ጥቅሙ ቀርቶበት መፍትሄ ቢሰጥ ባይ ነኝ እንደኔ። በጣም ያሳዝናል። ማለት ደደብ መሆን አንድ ነገር ነው፣ ሌሎችን ደግሞ ማደደብ ደግሞ ሌላ ነገር ነው። እቺን የመሰለች ህፃን ልጅ አሁን አጣመ እንደዚህ የተረገመ ግጥም ጽፈ የሰጣሃት ሰውዬ ስድብ ነው እንዳለ ግጥሙ ሙሉን ማየት አይጠበቅባችሁም። የግዕዝ ቋንቋ የደብተራ እንደሆነ የሆነ ምናምን አማራ ክልል ላይ ሊሰጥ ነው ተባለ። ድጋሚ ግዕዝ በየትምህርት ቤቱ እንዲሰጥ የሚለውና ይሄን የጥንቁልና ቋንቋችን ዞር አድርጉ ምናምን የሚል ግጥም ጽፎ የሰጣት ሰው አለች ልጅ እና በአንተ ጽፋችሁ የሰጣችኋት ሰዎች በእናንተ አስተሳሰብ ግዕዝ የኦርቶዶክስ ነው በቃ አይደለ? በቃ ይሄን የመጨረሻ እውቀታችሁ አይደለ? ኧረ በስመ አብ! ኧረ እባካችሁ ግዕዝ ከክርስትና በፊት የነበረ ቋንቋ ነው። ይሄ ከባድ ነው ማወቅ። ስለዚህ በእናንተ ሎጂክ አረብኛ የእስልምና ብቻ ነው። በቃ እንደዛ ነው ሎጂካችሁ። እስልምና አረብኛን እንዲያብብ አደረገው፣ እንዲያምር አደረገው። ልክ እንደዛው ሁሉ ኦርቶዶክስ ቤተክርስቲያን ግዕዝን እንዲያብብ አደረገችው፣ እንዲያድግ አደረገችው። ይህ ማለት የኦርቶዶክስ ብቻ ነው ማለት ነው። የተለያዩ ከኦርቶዶክስ በፊት የነበሩ ወይም ከክርስትና በፊት የነበሩ እውቀቶችን ግዕዝ ውስጥ አናገኝም ማለት ነው። እሺ ቶ ሌላውን ነገር እሺ፣ ይሄ አሁን ፊደሉ ግጥሙን ጽፋችሁ የሰጣችኋት ለልጅቷ በምን ቋንቋ ነው? ግዕዝ እኮ ነው ማለት አልገባኝም። እንደዛ ነው ሎጂካችሁ? ያው የምታወሩበት ግዕዝ ነው ባይዘው። እሺ ሲቀጥል በአንተ ሎጂክ እንደዛም ከሆነ እንግሊዘኛ የሚገርም ነገር ላቲን ወርድ ነው። ካቶሊክ ቤተክርስቲያን ትጠቀማለች። እሱንም ብትተው ጥሩ ነው እንዴ። ነብዩ መሐመድ መልእክተኞቻቸውን ሲልኩ ወደ ነጃሺ ጥሩ ንጉስ አለ ብሎ ምንድነው ማለት የጠበቀው ነገር? በምን የሚያወራ መሰለ ንጉሱ? በግዕዝ ነው ያወራቸው። በግዕዝና በአረብኛ ነው የተግባቡት። እንዴ አረብኛ ራሱ እኮ ከግዕዝና አረብኛ ራሱ እንዲህ ያሉ ቋንቋዎች እኮ ናቸው። ምንድነው አንተ በአንተ ቤት አሁን በቃ አራክሰ ሞታል የሰውን ነገር ግን የራስህን ነገር ነው ያቃለልከው። ራስ በራስ አንናናቅ። ብናቅ ግዕዝ ውስጥ ብዙ ነገር አለ። ለሱልጣኔቶቹ ታሪክ እንኳን ለማወቅ ግዕዝን ማንበብ እንዴት እንደሚጠቅም ብታቅ አንተ ውሽልሽላም ነው የበዛው እዚያ። አሁን እንደዚህ ነገሮች በጣም እየተለመዱ ነው። በተለይ ደግሞ የራስን ከፍ አድርጎ የሰውን ዝቅ ማድረግ በጣም እየተለመደ ይገኛል። እቺ ተማሪ እንግዲህ ግጥም እያቀረበች ያለችው ያው ተማሪ ናት እና ተጽፎ የተሰጣትን ነው እያነበበች ያለችው ባይዘውና ይህ ምን ይባላል? መመረዝ ነው። እንደኔ ታዳጊዎችን መመረዝ ይሆናል። እቺ ልጅ ገና በዚህ እድሜው እንደዚህ ነገሮችን ከሰጠናት የልጅ አይምሮ ደግሞ እየተቀበለ ነው የሚሄደውና ወደፊት ምን እንደምታደርግ ማሰብ በጣም ከባድ ነውና እንደዚህ የምታደርጉ ሰዎች ከድርጊታችሁ ብትቆጠቡ ጥሩ ይመስለኛል። የሰውን ሳያከብሩ የራስ አይከበርምና እረፉ ባይ ነኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።